በአሦራውያን ምርኮ ዘመን በእድሜ የሸመገለ ጦቢት የሚባል አንድ ጻድቅ ሰው ነበር። ጦቢት ከሚስቱ ሐናና ከልጃቸው ወጣቱ ጦቢያ ጋር ይኖሩ ነበር። ወቅቱ እስራኤላውያን በአሦራውያን የተማረኩበት ጊዜ ነበርና ብዙ ሰዎች ይሞቱ ነበር። ጊዜው አስፈሪ ቢሆንም ጦቢት ሙታንን ይቀብር ነበር። ሕይወቱንም አደጋ ላይ እየጣለ ለሌሎች እስራኤላውያን መጽናናትንና ምጽዋትን ይሰጥ ነበር። አንድ ቀን ሲተኛ የወፍ እዳሪ በፈሰሰበት ጊዜ ጦቢት ዓይኑ ታወረ። በተመሳሳይ ጊዜ በራጌስ ከተማ የምትኖር ሳራ የምትባል የራጉኤል ልጅ ነበረች። 7 ጊዜ ብታገባም የትኛውም ትዳር ሊሳካ አልቻለም ነበር። ምክንያቱም አስማንዲዮስ የተባለ ጋኔን በማኅፀኗ ላይ በመሆን በእያንዳንዱ የሰርግ ምሽት ባሎቿን ይገድላቸው ነበር። ጦቢያና ሳራ ፈውስና መዳንን ለማግኘት ወደ እግዚአብሔር ዘወትር ይጸልዩ ነበር። እግዚአብሔርም ለጸሎታቸው መልስ መልአኩ ቅዱስ ሩፋኤልን ላከላቸው። በአንድ ወቅት ጦቢት ሸምግሎ ስለነበር ልጁ ጦቢያን ጠርቶ በዚህ ዓለም እስካለ ድረስ ሊሰራው የሚገባውን መንፈሳዊ ሥራ እንዲሰራ በጥብቅ ከመከረው በኋላ በመጨረሻም ልጄ እኔ ሳልሞት የኑሮ ጓደኛህን ፈልግ፣ ስትፈልግም እወቅበት። እኛ የአብርሃም የይስሐቅና የያዕቆብ ዘሮች ነን። ስለዚህ ከእነርሱ ወገን የሆነችውን እንድታገባ አለው። ከዚህም ሌላ ከገባኤል ዘንድ በአደራ ያስቀመጥኩት ገንዘብ አለና እኔ በሕይወት እያለሁ ብታመጣው የተሻለ ነው አለው። ጦቢያም የአባቱን ምክር ሁሉ በጽሞና ካዳመጠ በኋላ አባባ የነገርከኝ ነገር ሁሉ በተቻለኝ መጠን እፈጽማለሁ፣ ግን ከገባኤል ጋር ስላለው ገንዘብ እንዴት ለማምጣት እችላለሁ? ሀገሩን አላውቀውም አለው። በዚህ ጊዜ ነገሩ አሳሳቢ ሆኖ ስለተገኘ ጦቢት ልጁ ጦቢያን አብሮ የሚሄድ ሰው እስቲፈልግ፣ ምናልባት አብሮ የሚሄድ ጓደኛ ታገኝ ይሆናል፣ ደሞዝም ሰጥተን ቢሆን ካንተ ጋር የሚሄድ አንድ ሰው ግድ ያስፈልገናል፣ ሂድ ሰው ፈልግ አለው። ጦቢያ አብሮት የሚሄደውን ሰው ለመፈለግ ሲሄድ አንድ መልካም ጎበዝ ሰው አገኘ። ይኸውም ሰው መልአኩ ቅዱስ ሩፋኤል በሰው አምሳል ተገልጦ ነበር። ጦቢያ ግን መልአኩ ቅዱስ ሩፋኤል መሆኑን ፈጽሞ አላወቀም ነበር። ይሁን እንጂ ጦቢያ መልአኩን ሰው መስሎ እንዳገኘው የሜዶን ክፍል ወደምትሆነውና ራጌስ ወደምትባለው ሀገር ከኔ ጋር ለመሄድ ትችላለህ? የድካምህን ዋጋ የጠየቀውን ያህል እሰጥሃለሁ ሲል ጠየቀው። ቅዱስ ሩፋኤልም እሺ ካንተ ጋር ለመሄድ ፈቃደኛ ነኝ፣ መንገዱንም ሆነ ሀገሩን በሚገባ አውቀዋለሁ፣ ከገባኤል ቤት ብዙ ጊዜ ኖሬያለሁና አለው። ከዚህ በኋላ ጦቢያ በል ከአባቴ ጋር ላስተዋውቅ ብሎ ወደ ቤቱ ወስዶ አስተዋወቀው። ከኔ ጋር የሚሄደው ሰው ይህ ነው በማለት ካስተዋወቁ በኋላ ጦቢትም ከወዴት እንደመጣ ማን ተብሎ እንደሚጠራ ጠየቀው። መልአኩ ቅዱስ ሩፋኤልም የታላቅ ወንድምህ ወገን ከመሆንም ሌላ ስሜም አዛርያስ ይባላል አለው። ጦቢትም የወንድሙን ዘመድ መሆኑን ከሰማ በኋላ አንተስ ወንድሜ ነህ፣ በል የልጄ ጦቢያን